ዓለምን የለወጡ ሰዎች በውስጥ በኩል ያለውን ዓለም የለወጡ ሰዎች ናቸው። ሁል ጊዜ አንድ ጊዜ አይደለም። ዓለምን መለወጥ የሚችል ሰው የለም። በውስጥ በኩል ያለውን ዓለም ግን ማንም ሰው መለወጥ ይችላል። በውስጥ በኩል ያለውን ዓለም የለወጠ ሰው በውጭ በኩል ያለውን ዓለም መለወጥ ከተራራ ወደ ቁልቁለት የመዝለል ያህል ይቀላል። ታሪኩ ይሄ ለምን መሰላችሁ? በውስጥ በኩል ያለውን ዓለም መለወጥ በውጭ በኩል ያለውን ዓለም እንድንለውጥ የሚያደርገን የውስጥ ብለን የምንጠራው ዓለም የገባብን ፓተርን ከየት ነው የገባው? መጀመሪያ ከዓለም አይደል እንዴ? ያደግንበት ቤተሰብ፣ የተማርንበት ትምህርት ቤት፣ ታላላቆቻችን፣ ታናናሾቻችን፣ አጎቶቻችን፣ አክስቶቻችን፣ በዙሪያችን የነበሩ የሰው ልጆች በሙሉ አሁን የያዝነውን ቅርጽ እንድንይዝ ሞልድ አዋጥተዋል። they contributed something በመልካቸውና በምሳሌያቸው ነው የሰራን ማለት ነው ማህበረሰቡ። now we are here አሁን ባለንበት ቦታ ላይ ያለን። አሁን ይሄ መልክ በዚሁ መንገድ ከቀጠለ በውጭ በኩል ከሚገለጠው ዓለም ጋር እኩል ነው የሚያደርገው። ምክንያቱም ከመጀመሪያው የመጣው ከዓለም ስለሆነ ማለት ነው። ሰው ማድረግ የሚችለው ምንድነው ብትሉኝ የውጭውን ዓለም መለወጥ ከፈለገ ያንን ዓለም በውስጡ ነው መለወጥ ያለበት። ይሄ ግልጽ ሆኖላችሁ ከሆነ አላውቅም። ውስጣችን ያለው ዓለም ከየት ነው የመጣው? ውጭ ካለው ዓለም። ሌሎቹን ሰዎች እንተዋቸውና በጣም ብዙ ስለሆኑ አንዳንዶቹን ብንፈልግም አናገኛቸውም። በልጅነታችን የምናውቃቸው አሁን ሌላ ሀገር ነው። አንዱ አሜሪካ ሄደን አንዱን አረብ ሀገር ሄደን አናገኘው፣ ግን ሁሉም እዚሁ አሉ። if you change that pattern on the inside ዓለም በውጭ በኩል ያለውን በቁጥር በዛ እንደዚህ ሰፋ እንጂ it's the same world that exists on the outside። በውስጥ በኩል ዓለምን ካሸነፋችሁ በውጭ በኩል ዓለምን ታሸንፋላችሁ 100%። that's the reality። ሰው ትልቁ ፈተናው ምንድነው ብትሉ ራሱን ማሸነፍ ነው የማይችል። በጣም ብዙ እድል አለ። ይሄን እድል ታያዋለህ ብትሉት ሰው ያለፉ ዘመናት ውስጥ የሰራቸው መነጽሮች ያመጣና አንድ ባንድ ይታየኛል ይላቸው። መነጽሮቹ በሙሉ ከየት የመጡ ናቸው? ወደፊትን የሚያየው ሰው በምንድን ነው ማለት ነው? በባለፉት ዘመናት መነጽር ነው የሚመጣውን ዘመን የሚያየው። ባለፉት ዘመናት ከለር፣ ባለፉት ዘመናት የህይወት ልምድ ነው የሚመጣውን ዘመን የምናየው። እሱን ካየን የሚመጣው ዘመን ምን ይሆናል ማለት ነው? ያለፈውን ዘመን የሚመስል ይሆናል ማለት ነው። ዓመተ ምሕረቱ ስሙ ነው እንጂ የሚለወጠው 15 የነበረው 16 ይሆናል እንጂ life is going to continue the same way። መለወጥ የሚገባን ማንም ሰው ማይለውጥልን ማንም ሰው እንዳንለውጥ ማይከለክለን አንድ ቦታ ምንድነው ብትሉ is the attitude we have ለዓለምን የምናይበት መነጽር በውስጥ በኩል ያለውን ፓተርን እሱን ነው መለወጥ የምንችለው። true freedom comes from it። እውነተኛው ነፃነት የሚመጣው ከዛ ነው።